እዚህ ውስጥ ያለ የኛ ግራ አባይ አለች ደመቀች ከመበለቶች ጋር ተመሳጥሮ በተዘዋዋሪ መንገድ ወደ ሀገር መልሶ ወሰዳት መስሏት በጣም ደንግጣ 1600 ቆራጥ ጤፍ ይኸውልሽ እንግዲህ አለ መላኩ እንጦጦ አፋፍ ላይ ካሚዮኑን ቆም አድርጎ። ምዕራፍ 4 እልም እንጂ እውን የማይመስል እውን። አቶ መላኩ እናታችን አደራ እንዳሉት ደመቀችና ልጇ እንዳይንገላቱ ረዳቱን ከውጭ እጭነቱ ጋር እንዲቀመጥ አድርጎ እነሱ ካሚዮኑ ውስጥ ባጠገቡ አስቀምጦ ሞተሩን ሲያስነሳ ልክ እንዳቆሰሉት ነብር ዙሪያው ገባው እስኪናወጥ ስላጉራራ ወይኔው እናቴ ምን አውሬ ነው እዚህ ውስጥ ያለ አለች ደመቀች። ከመደንገጧ የተነሳ ፊቷ በቅጽበት ተለዋውጦ ተነስታ ለመሮጥ እየቃተች ተከስተም መኪናው ሲያጉራራና እናቱ አውሬ ስትል ሲሰማ እንዳዘለችው አንገቷን በሁለት እጆቹ ጠምዝዞ ይዞ ይጮህ ጀመር። እንኳንስ ተከስተ ደመቀችም እስከዚያን ቀን ድረስ በካሚዮን ውስጥ መግባት ይቅርና ካሚዮንም በሩቅ አይታ አታውቅም። አይዞሽ አውሬ አይደለም መኪናው ሊሮስ ሊነሳ መፈከሩ ነው አለ ነጋዴው የደመቀችን ፍርሃት ከፊቷና ከሁኔታው ሁሉ ሲያይ እየሳቀ። እና ይልቅስ አለ ሲስቅ ቆይቶ ይልቅስ ወደ ኋላ መደገፍ እንድትች ልጁን ከጀርባሽ አውርጂና በቅፍሽ ያዥው። ደመቀች እንደተመከረችው ልጇን ከጀርባ አውርዳ በቅፏ ይዛ ስትቀመጥ ካሚዮኑ በመካከለኛ ፍጥነት እየሄደ የደብረ ማርቆስን ከተማ ወጥቶ ጭሞጋን ካለፈ በኋላ አንድ ረዥም ሜዳ መጥቶ በፊቱ ተዘረጋ። ከዚያ ያ የሚፈክር ካሚዮን እያጉራራ ፍጥነቱን በጥፍ ከዚያ በሁለት ከዚያ በሶስት እጥፍ ጨመረና ያን በረዥሙ የተዘረጋ ሜዳ በቅጽበት ጥቅልል ሽብልል አድርጎ በጉያው አሳልፎ ወደ ኋላው ሲጥል ወዲያው አንድ አቀበት መጥቶ በፊቱ ተደቀነ። ያንም እንዲሁ በአንድ አፍታ ጠቅልሎ በጉያው አሳልፎ ወደ ኋላው ወረወረው። ከዚያ ቁልቁለቱ፣ ከዚያ ለጥ ያለ ሜዳ፣ ከዚያ አቀበቱ፣ ደግሞ ቁልቁለቱ፣ እንደገና ለጥ ያለ ሜዳ እየተከታተሉ እየመጡ ሲገጥሙት ሁሉንም እንዳመጣጣቸው በየተራ ጥቅልል ሽብልል እያደረገ በጉያው አሳልፎ የኋሊት እየወረወረ እየጣለ ሲነጉድ ደመቀችና ልጇ በፍርሃት ፋንታ ደስታና ሲቃ ተተክተው ያቁነጠንጣቸው ጀመር። እውነት ግን ይህ መኪና እንዴት የሚያጉራራ ሲፈክር ነው አለች ደመቀች የልጇ ፊቷ በደስታ እየበራ። ታዲያስ 80 ኩንታል ጤፍና እኛን አራታችን ሁላ ባንድ ላይ ተሸክሞ ለገስጋሽ ሳምንት ሙሉ የሚመስለውን ጎዳና ከአንድ ቀን ባነሰ ጊዜ ፉት የሚል ጎበዝ ሊፈክር አይገባም ትያለች አለ መላኩ እንደ መሳቅ ብሎ በቀልድ መልክ። ኩንታል ጤፍ ደግሞ ምንድር ነው? ኩንታል መስፈሪያ ነው። አንድ ኩንታል ጤፍ ማለት 20 ጎራር ጤፍ ማለት ነው። ይኸውልሽ ታዲያ ይህ መኪና ተኛ ታራታችን ሌላ 1600 ጎራር ጤፍ ተሸክሞ ነው እንዲህ የሚጋልበው። 1600 ጎራር ጤፍ! እውነት እንዴት ያለ ጎበዝ ቢሆን ነው! የኛ ጎበዝ ነው የሚሉት አጋስስ ሳሙኔ ከ20 ጎራር ጤፍ የበለጠ እኮ አይጫንም። 2 ወይም 3 ጎራድ እንኳን መጣ ይጨመርበት የተባለ እንደሆን አጋስስ የልትቀነስ ነው ወይ ብሎ አባባ ይቆጣሉ። ግን ይህ እንዳጋስስ አይደለም። እንዲያው እንጃ ሌላ ይሉኛል የቀረበለት ሁሉ በቃኝ ሳይል ያከበሰበሰ የሚወጥ
ሆዳም ነገር ነው አለች ደመቀች እየሳቀች። አቶ መላኩም የዚያችን የባላገር ልጅ ፍጹም ገርና ከይሉንታ ሁሉ ነፃ የሆነ አነጋገር ሲሰማ ከልቡ ሳቀ። ደግሞ ሌላ የገረመኝ ነገር አለች በሷ አላዋቂነት መሳቁን ስላልተረዳች አብራው ስትስቅ ቆይታ። ሌላ እዚህ ሀገር ያየሁት የሚያስገርም ነገር ሜዳው፣ ተራራው፣ ዛፉና ቁጥቋጦ ሁሉ እግር ያለው ይመስል መሮጡ ነው። እኛ ሀገር ሜዳና ተራራ ወይም ዛፍን ቁጥቋጦ እኮ አይሄድም አለች። ካሚዮኑ በፍጥነት ወደፊት ሲበር ሜዳው የተሰማራበትን የከብት መንጋ እንደያዘ አቀበቱም ሆነ ቁልቁለቱን የበቀሉትን ዛፎች ቁጥቋጦችን እንደያዘ ሁሉም ወደፊት ከምትሄድበት ወዳለፈችው ወደ ኋላ የሚሮጥ መስሎ ስለታያት የለም እኮ አለ ነጋዴው አሁንም ከልቡ እየሳቀ። የለም ሜዳውም ሆነ ዛፍና ቁጥቋጦ አይሮጥም። እንዳንቺ ሀገር ሜዳ ዛፍና ቁጥቋጦ የቆመ ነው። ብቻ የመኪና እኛን ይዞ ወደፊት በፍጥነት ሲሮጥ ሌላው ነገር ሁሉ ወደ ኋላችን የሚሮጥ ይመስላል። ታዲያ ለእኛ የሚሮጥ ይመስለናል እንጂ ሁሉም በያለበት የቆመ ነው። ቆይ አሁን እኛ ስንቆም እንኳንስ መሮጥ የሚንቀሳቀስ ነገር አለመኖሩን ታያለሽ አለና ፍጥነቱን እየቀነሰ ሲሄድ ቆይቶ በመጨረሻ ሲቆም ሁሉም በያለበት ቆመ። አየሽ፣ እኛ ስለቆምን የሚሮጥ ይመስል የነበረው ሁላ እንኳንስ ሊሮጥ ንቅንቅ አይልም። እውነት እኛ ስንቆም ሁሉ ቆመ። እንግዲህ እንዴት ነው እኛ ስንሄድ ሁሉም የሚሄድ ከኛ ጋር ልክ የተጋባ ይመስል አለች ደመቀች ትንሽ እንደመሳቅ ብላ። እኛ በፍጥነት ስንሄድ የሚሄድ ይመስላል እንጂ አይሄድም አልኩሽ እኮ አለና መላኩ ረዳ እንደገና መኪናውን አስነስቶ እንደገና እያስቋራ እንደገና እያስፎከረ አክነፍንፎ ገና ቀትር እንኳን ሳይሆን አውራ ረፋድ ላይ ደጀን አፋፍ ደረሰ። ይኸውልሽ እዩ፣ እዚያ ታች የምታዩ የአባይ ቆላና ወንዙ ነው አለ ነጋዴው ካሚዮኑን አፋፍ ላይ ሲያቆም። የኛ ሀገር አባይ አለች ደመቀች ከመበለቶች ጋር ተመሳጥሮ በተዘዋዋሪ መንገድ ወደ ሀገር መልሶ የወሰዳት መስሏት በጣም ደንግጣ። የእናንተ ሀገር የት ነው? እንዶ ዳም ኪዳነ ምሕረት እኳት አፋፍ ወይም አማሪት የወያን አፋፍ ሆኖ ነው የአባይ ቆላ የምታየው። የለም፣ ይህ የእንዶ ዳም አባይ አይደለም፣ የደጀን አባይ ነው። አባይ ከዚያ ሄደው ነው ኋላ በእናንተ ሀገር በእንዶ ዳም በኩል የሚታይ። እንግዲህ አለ መላኩ ወዲያው ቀጠል አድርጎ፣ እንግዲህ እዚህ እንውረድና እኛ መኪናችን እስከናጠባብቅ አንቺና ልጅሽ ትንሽ ወዲህ ወዲያ እያላችሁ ጉልበታችሁ ሳፍታቱ ቆይታችሁ መንገዳችንን እንቀጥላለን። ምሳችንን ጓጽዮን ብንበላ ይሻላል። እዚህ እንብላ ያልን እንደሆነ ከቀትር በኋላ ፀሐዩ ስለሚጠነክር ያን ጊዜ ወደ አባይ ብንወርድ ሐሩሩ ልጁን ይበድለዋል አለና ቀድሞ ወርዶ ደመቀችን ልጇን እንደያዘች ደግፎ ሲያወርድ አለ ተከስተ። ይህ ጎበዝ እርቦታል፣ ቆይ ዳቦ ልስጠው ብሎ መላኩ በኮረጆ ካስቀመጠው ስንቅ አንድ ዳቦ አምጥቶ ሰጠው። መላኩ ረዳና ረዳቱ ካሚዮናቸውን ፈትሸው የሚጠባበቀውን ካጠባበቁ የሚተካከለውን ካስተካከሉ በኋላ መንገዳቸውን ቀጥለው ቀትር ላይ አባይ ወንዝ ደረሱ። እንዲህ ያለ ድል አንቺ ሀገር አለ አለ መላኩ ሲቀልድ። የአባይን ድልድይ ከመግባቱ በፊት መኪናውን ዳር አቁሞ፣ ኧረ እንዲህ ያለ ወንዝ ያለ ይመስል ደግሞ እንዲህ ያለ ድልድይ እኛ ሀገር ምን ሊያደርግ ይመጣል? እኛ ሀገር ትልቅ የሚባለው ወንዝ
የምንጭ ብቻ ነው። የምንጭ ውሃ በጋ በጋ እስከ እግራችን አንገት እንኳን የማይደርስ በጣም ሞሳ ስለሆነ በእግራችን ገብተን ነው የምንሻገረው። ክረምት ክረምት ግን ውሃው ሲሞላ የእንዶዳምንና የአማሬትን ጎበዝ በአንድነት ቱልቱላ ነፍቶ ወጥቶ በጠባቡ በኩል ወፋፍራሙን እንጨት ይደርብበትና በዚያ ላይ ነው ሰው ሁሉ የሚሻገር አለች ደመቀች። የአባይ ድልድይ ስራውም ትልቅነቱም አስገርሟት አይኖቿንም አፏንም በሰፊ ከፍታ ስታይ ቆይታ ከብቱስ በእንጨቱ ድልድይ ነው የሚሻገር? ደግሞ ከብት በእንጨት ድልድይ ይሻገራል አለች ደመቀች በአቶ መላኩ አላዋቂነት እየሳቀች። እንግዲያስ እንዴት አድርጎ ነው የሚሻገር? ከብቱማ ውሃ ስለማይበላው ገብቶ እየዋኘ አይደል የሚሻገር? ከብት ውሃ ውስጥ ገብቶ እየዋኘ ሲሻገር አይተሻል? አራት አስዋሸኝ። እኔስ አላይቼም። አየህ እንግዲያስ ካላየሽ ከብት ሲዋኝ ውሃ እንደማይበላው እንዴት አወቅሽ? እኔ ባላይ የሚያውቆች ሁላ ሲናገሩ አልሰማም። ከብት የቁም ዋና ስለሚዋኝ ውሃ አይበላውም እያሉ የእኛ ሀገር ሰዎች ሲጫወቱ ብዙ ጊዜ ሰምቻለሁ። ደመቀች ከእንዶዳም ኪዳነ ምሕረትና የእንዶዳም ጎረቤቶች ከሆኑ ሀገሮች በቀር ሌላ ስለማታውቅ ኤልያስ ከባሏ ጋር በቆየችበት ጊዜ እንኳን ከሱ ግቢ ወጥታ ምንም የምታውቀው ስላልነበረ ያን ዕለት በመንገድ ያየችውን ሁሉ እንዶዳም ከምታውቀው ጋር እያመላለሰች ወይም እያመዛዘነች በልጅ አስተሳሰብ በሚጥም የልጅ አነጋገር ስታወራ መላኩ ረዳ ወሬው እየጣመው እንደ ድሮ ሳይደክመው ሳይሰለቸው እንደ ሳቀ የአባይን ቆላ ወጥቶ ምሳቸውን ጓጽዮን በሉና ሳይመሽ አዲስ አበባ ለመግባት ገሰገሱ። ነገር ግን አዲስ አበባ ሊደርሱ ትንሽ ሲቀራቸው ስሉልታ ላይ ካሚዮኑ ስለተሰናከለ አዲስ አበባ የገቡ ከመሸ በኋላ ነው። የመላኩ ረዳ ካሚዮን ተጠጋግኖ እንደምንም እያነከሰ ቢመሽም ገና ላይን ሳይጨልም እንጦጦ አናት ብቅ ሲል አዲስ አበባ ታየች። አዲስ አበባ የመሬት ስስት እንዳደረባቸው ስስታሞች ሁሉ መሬት አይቅረኝ ብላ በአካባቢው መሬት የተባለ ሁሉ እንዳያመልጣት ከላይ ራሷን በእንጦጦ ተራራ ደረት አስጠግታ ከታች እግሮቿን እስከ ቃሊቲ አንሰራርታ ቀኝና ግራ እጆቿን ከገፈርሳ እስከ ኮተቤ ዘርግታ በዚያ ሁሉ አገር ምድር ላይ ከሳርና ከቆርቆሮ ከፎቅና ከጎጆ በአንድ ተደበላልቆ የተደረተ የቤት ውጥንጥኗን እንዳትቀማ የፈራች ይመስል ሁሉንም በውስጧ እፍክ ትንፍግ አድርጋ ሸሽጋ በዚያ ላይ ተኝታ ታየች። አውራ ጎዳኖቿ፣ አደባባዮቿ እንደ ትምህርት ቤቶች፣ የሕክምና ቤቶችና እነሱን የመሳሰሉት የሕዝብ አገልግሎት መስጫ ቦታዎች ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል። ታዲያ ውስጣዊ ጉስቁልናቸውና መልከ ጥፉነታቸውን በሚያብለጨልጭ ጌጣጌጥ ሸፍነው ከሩቅ ሲያያቸው እንደሚያታልሉ ጎስቋሎች ሁሉ አዲስ አበባም ያን ሁሉ ጎስቋላ ፍጓን ያን ሁሉ ትንፋገዋን እንዲያ በውስጧ ደብቃ በልዩ ልዩ ቀለማት ባጌጡ መብራቶቿ ሸብርቃ ከሩቅ ስትታይ እንኳንስ እንደደመቀች ከባላገር ለመጣች ልጅ ለከተመኞችም እጅግ የምታምር ውብ ትመስላለች። ብቻ የማታው ጨለማ ተነስቶ ቀን ካውራ ጎዳናዎቿ ከአደባባዮቿ ዘወር ብሎ ወደ ውስጥ ገባ ሲሉ የሚታየው ሌላ ነው። እሱ ዋቴ ውስጡን ለቄስ እንደሚሉት ነው። ይኸውልሽ እንግዲህ አዲስ አበባ ይሉሽ ነው አለ መላኩ እንጦጦ አፋፍ ላይ ካሚዮኑን ቆም አድርጎ። ኧረ እና ይህ ሁሉ አንድ አገር ብቻ ነው?
አለች ደመቀች። የአዲስ አበባ ትልቅነት አስገረሟት። ይህ ሁሉ አንድ ከተማ ብቻ ነው። አቤት! ይሄማ እንዶዳም አማሪት የውያንና የደቦና ባንድ ቢጨመሩስ ይበልጣቸዋል። በመሬት ስፋት እንጂ በቤትና በሰው ቁጥርማ በጣም ይበልጣቸዋል። እንኳንስ ከነሱ ከሙሉ ጎዛምንና ማቻከል ብሎ መልአኩ የጀመረውን ሳይጨርስ አለ ተከስተ። ጠዋት ደጀን ላይ ካለ በኋላ ቀኑን ሙሉ አንድ ቃል ሳይተነፍስ ውሎ አዋብዬ አለች ደመቀች። እፍ በተከስተ አማርኛ እሳት ነው። እና ዛሬ የአዲስ አበባ መስቀል ሆኖ ነው ወይስ ሌላ ምንድር ነው? ሰው ሁላ እንዲደወት ወይም ችቦ ያቀጣጠሉ አለች ደመቀች ከተከስተ ወደ አቶ መልአኩ መለስ ብላ። ደግሞ አዲስ አበባ ለብቻው የተለየ መስቀል አለው አሉሽ? አለ መልአኩ እየሳቀ። እኔ ምን አውቅለታለሁ እንግዲህ። ያለ ምንድር ነው ሰው ሁላ እንዲደቡቱን ያቀጣጥሉ? ይሄ የምታየው መብራት ሁላ ደወት መስሎች ነው? ደወት አይደለም እኮ በመንገዶችና በትልልቅ ግቢዎች ሲበራ የሚያድር የኤሌክትሪክ መብራት ነው። ቆይ አሁን ወደ መካከል ስንገባ ታይዋለሽ አለ አቶ መልአኩ። ለደመቀች የኤሌክትሪክ መብራት እንደ ካሚዮኑና እንደ ሌላው ከዚያን ዕለት በቀር አይታውም ሰምታውም የማታውቀው ነገር ሁሉ እንግዳ ነው። መቼም ያን ዕለት እዛ ካሚዮኑ ውስጥ ከገባች ጀምራ ያየችው ሁሉ እልም እንጂ እውን የሚመስል ነገር አልነበረም። አባቷ ባይኖሩና ይኸው ለባሏ እንዳይሰጧት ባትፈራ ወደ አጎራ ተመልሳ ያን ዕለት ያየችውን ሁሉ ያን እልም እንጂ እውን የማይመስል እውን ሁሉ ለጓደኞቿ ብታወራ እንዴት ደስ ባላት፣ እንዴት በኮራች በተንጠራራች ነበር። ወዲያው አገሯ ተመልሳ በጓደኞቿ መካከል ተቀምጣ ያን ሁሉ ያየችውን ድንቅ ነገር ያን ሁሉ ታምር ስታወራ ሁሉም ባድናቆት አፋቸውን ከፍተው የተቁነጠነጡ ሲሰሟት ታያትና ለብቻዋ የቅርታ ፈገግታ ፈገግ አለች። ክፍል 5 ይቀጥላል።